ዓለማችን በቴክኖሎጂ በረቀቀችበት ሰዎች በኮንክሪት ህንፃዎች ውስጥ ታጥረው ጊዜን በሚያባርሩበት በዚህ ዘመን ጊዜ ሙሉ ለሙሉ የቆመበት አንድ ምስጢራዊ ስፍራ አለ። ወደ ምስራቅ አፍሪካ ታንዛኒያ ውስጥ ወደሚገኙ የኢያሲ ሐይቅ ሸለቆዎች ስንጓዝ የሰው ልጅ ከ10,000 ዓመታት በፊት እንዴት ይኖር እንደነበር ቁልጭ አድርገው የሚያሳዩ ሰዎችን እናገኛለን። እነዚህ የሃድዛቤ ጎሳ አባላት ናቸው። ዛሬ ደግሞ የዚህ ማህበረሰብ መሪ ወይም ገጸ ባህሪ የሆነውን ቻባንና ጓደኞቹን ተከትለን ማንም ወደማያውቀው ጥልቅ ጫካ ውስጥ በህይወታቸው እንጓዛለን። ይህ ዘጋቢ ፊልም ስለ አደናቸው፣ ስለሚመገቡት፣ ስለ አስደናቂው ቋንቋቸውና ስለ ውሻዎቻቸው የአደን ስርዓት፣ ስለ ሚስቶቻቸው የጎጆ ስራ፣ ስለ ነፃው የህይወት ፍልስፍናቸው በዝርዝር እናያለን። ቻባና ጓደኞቹን ስንመለከት መጀመሪያ አይናችን የሚስበው ተፈጥሯዊው እና ያልተበረዘው ውጫዊ ገጽታቸው ነው። የሃድዛቤ ሰዎች አብዛኛውን ጊዜ ቀጠን ያሉ፣ ፈጣን እንቅስቃሴ ያላቸውና በአካላቸው ላይ ምንም አይነት የዘመናዊነት ምልክት የማይታይባቸው ናቸው። አለባበሳቸው ሙሉ በሙሉ ከተፈጥሮ ጋር የተቆራኘ ነው። ቻባና አዳኝ ጓደኞቹ ወገባቸውን የሚሸፍኑት ከሚያድኗቸው እንስሳት በተለይም ከዝንጀሮና ከድኩላ ወይም ከሌሎች የዱር እንስሳት ቆዳ በተሰራ ልብስ ነው። ይህ የቆዳ ልብስ ከፀሐይ ከሾህና ከብርድ ይከላከልላቸዋል። በጫማ ፈንታ አብዛኛውን ጊዜ በባዶ እግራቸው ወይም ከድሮ የመኪና ጎማ በተቆረጠ ቀላል ጫማ ይጓዛሉ። ሴቶችም እንዲሁ ቆዳ የተሰሩ ቀሚሶችን የሚለብሱ ሲሆን ሰውነታቸውን በዶቃዎችና በተለያዩ የዛፍ ፍሬዎች በተሰሩ ጌጣጌጦች ያስውባሉ። የቻባ ፊት ላይ የሚታየው መረጋጋትና በአይኖቹ ውስጥ ያለው ጥልቀት ከጫካው ጋር ያለውን የጠበቀ ቁርኝት ይመሰክራል። የቻባና የጓደኞቹ ምስጢራዊ ቋንቋ በዓለማችን ላይ ካሉ እጅግ አጀብ ከሚያሰኙ ቋንቋዎች አንዱ ነው። ይህ ቋንቋ ሃድዛኔ በመባል የሚታወቅ ሲሆን ሲነገር ልክ እንደ ወፍ ቋንቋ ጠቅጠቅ የሚል ድምፅ አለው። ሲነጋገሩ ምላሳቸውን ከላንቃቸው ጋር በማጋጨት የሚፈጥሩትን የክሊክ ድምፅ በጫካ ውስጥ ሲያድኑ እንስሳትን ላለማስደንገጥ ከፍተኛ ጥቅም አለው። ይህ ቋንቋ ከማንኛውም የታወቀ የአፍሪካ ቋንቋ ቤተሰብ ጋር የማይዛመድና የራሱ የሆነ ራሱን የቻለ ስርወ ቋንቋ ነው። ቻባ ለጓደኞቹ የትዕዛዝ ምልክት ሲሰጥ ይህ ቋንቋ እንደ ምስጢራዊ ኮድ ይሰራል። የዱር እንስሳት የሰዎች ድምፅ መሆኑን በቀላሉ ሊለዩት አይችሉም። ለቻባና ጓደኞቹ ቀስት ማለት መሳሪያቸው ብቻ ሳይሆን ሕይወታቸው ዋስትና ነው። የቀስት አሰራር አጠባባቸው ከትውልድ ወደ ትውልድ ሲተላለፍ የመጣ እና እጅግ ረቂቅ ነው። ቻባ ቀስቱን ለመስራት በቅድሚያ ጠንካራና ተጣጣፊ የሆነውን የሙክዋ ዛፍ ቅርንጫፍ ይመርጣል። ቅርንጫፉን በእሳት በማሞቅ ቀጥ እንዲልና ተፈላጊውን ቅርጽ እንዲይዝ አድርጎ በጥንቃቄ ይጠርበዋል። የቀስቱ ክር የሚሰራው ከትላልቅ እንስሳት እንደ ቀጭኔ ወይም ጎሽ የጀርባ ጅማት ነው። ይህ ጅማት በደንብ ደርቆ እና ተገምዶ የማይበጠስ ጠንካራ ገመድ ይሆናል። የፍላጻው ጫፍ ከብረት የሚሰራ ሲሆን እነዚህን ብረቶች ከጎረቤት የዳቶጋ ብረት ቀጥቃጭ ጎሳዎች ጋር በማህበረሰባዊ የንግድ ልውውጥ በማርና በስጋ ያገኟቸዋል። የወፎችን ላባ በፍላጻው መጨረሻ ላይ በማሰር ቀስቱ አየር ሰንጥቆ በቀጥታ ኢላማውን እንዲመታ ያደርጋሉ። የቻባ ትልቁ ምስጢር የሚገኘው በመርዙ ላይ ነው። ፓኒየም ከተባለ የበረሃ ቁጥቋጦ ስር የሚያወጡትን ፈሳሽ በማፍላት ጥቁርና ወፍራም መርዝ ያዘጋጃሉ። ይህንን መርዝ በፍላጻው ጫፍ ላይ ይቀቡታል። መርዙ ትላልቅ እንስሳትን በጥቂት ደቂቃዎች ውስጥ የማደንዘዝና የመጣል አቅም አለው። ሆኖም ስጋው ሲበስል መርዙ ስለሚከስም
ለሰውነት ምንም ጉዳት አያመጣም። የአድዛቤ አዳኞች እንደ ቻባና ጓደኞቹ በዓለማችን ላይ ካሉ እጅግ የተካኑ የቀስት ተኳሾች ተርታ ይመደባሉ። ተኩሰው ኢላማን ያለመሳት አስገራሚ ክህሎታቸው ዝም ብሎ በአንድ ጀንበር የሚመጣ ሳይሆን የህይወት ዘመን ልምምድና ጥልቅ የተፈጥሮ ትስስር ውጤት ነው። ቀስት ሰደው ኢላማቸውን በከፍተኛ ትክክለኛነት የመምታታቸውና ያለመሳታቸው ምስጢር በሚከተሉት ዝርዝር ምክንያቶች ይገለጻል። አንደኛ፣ ከልጅነት ጀምሮ ተፈጥሯዊ ልምምድ። የአድዛቤ ልጆች ገና በደንብ መራመድ ሲጀምሩ አባቶቻቸው አነስተኛ መጠን ያለው ቀስት እና ፍላጻ ሰርተው ይሰጧቸዋል። ለነሱ ቀስት መተኮስ ልክ እንደኛ ልጆች ኳስ መጫወት ማለት ነው። ገና ከልጅነታቸው ጀምሮ ትናንሽ ወፎችን፣ አይጦችንና እንሽላሊቶችን በማደን ስለሚያድጉ አእምሯቸው እና የሰውነት ጡንቻቸው ከቀስቱ ጋር ሙሉ በሙሉ ይዋሃዳል። ቻባ ጎልማሳ ሆኖ ትልልቅ እንስሳትን በማደን ሲወጣ ቀስቱን መወጠር ለሱ ልክ እንደ መተንፈስ ቀላልና ተፈጥሯዊ ሆኗል። ሁለተኛ፣ አነጣጥሮ ሳይሆን በስሜት መተኮስ። ዘመናዊ የቀስት ተኳሾች አንድን አይናቸውን ጨፍነው ኢላማቸውን በደንብ አነጣጥረው ነው የሚተኩሱት። የቻባና የጓደኞቹ አተኳኮስ ግን የተለየ ነው። ኢላማውን ሲያዩ ብዙ አያስቡም፣ አያነጣጥሩም። የያቸው እና የእጃቸው ቅንጅት እጅግ ፈጣን ከመሆኑ የተነሳ በደመ ነፍስ ነው የሚተኩሱት። ቀስቱ የክንዳቸው ተጨማሪ አካል እስኪመስል ድረስ ርቀቱንና የእንስሳውን ፍጥነት በአእምሯቸው ስሌት በፍጥነት አስትልተው ይለቁታል። ሶስተኛ፣ ትዕግስትና ርቀትን ማጥበብ። አንድ ሀድዛቤ ቀስቱን ወጥሮ ከሩቅ አይተኩስም። የማይስቱበት አንዱ ትልቁ ምስጢር ወደ እንስሳው እጅግ ተጠግተው መቅረብ መቻላቸው ነው። ቻባ ልክ እንደ ነብር ጸጥ ብሎ በደረቅ ቅጠሎች ላይ እንኳን ኮቴ ሳያሰማ መጓዝ ይችላል። የንፋሱን አቅጣጫ በማጥናት እንስሳው ጠረኑን እንዳያገኝበት አድርጎ ከጀርባ ወይም ከጎን በኩል ይቀርባል። ከ15 እስከ 20 ሜትር ርቀት ድረስ ሾልኮ ከቀረበ በኋላ ስለሚተኩስ ኢላማውን መሳት እድሉ እጅግ ጠባብ ነው። አራተኛ፣ የመርዙን ወሳኝ ሚና። በትላልቅ አደን ጊዜ የቻባ ፍላጻ እንስሳቱን ልብ ወይም ጭንቅላት መምታት አይጠበቅበትም። ፍላጻው ጫፍ ላይ የተቀባው የፓኒየም መርዝ እጅግ ጠንካራ ስለሆነ ፍላጻው የእንስሳውን ቆዳ በጥቂት እንኳ ጨርፎት ካለፈ ማንኛውንም የሰውነት ክፍል መርዙ ወዲያውኑ ወደ ደም ስር ይቀላቀላል። ስለዚህ ትክክለኛነታቸው ገዳይ ቦታ ላይ መምታት ሳይሆን እንስሳው ላይ ማሳረፍ ብቻ ነው። ይህ ደግሞ አደኑን በእጅጉ ያቀልላቸዋል። 5 የንፋስና የእንቅስቃሴ ስሌት። በጫካ ውስጥ እንስሳት ዝም ብሎ አይቆሙም። ዝንጀሮዎች ከዛፍ ዛፍ ይዘላሉ፣ ድኩላዎች ይሮጣሉ። ቻባ ቀስቱን ሲለቅ እንስሳው ሁሉ አሁን ወዳለበት ቦታ ሳይሆን ከሰከንዶች በኋላ ወደሚደርስበት ቦታ አስልቶ ነው። የንፋሱን ኃይል እና የፍላጻውን ክብደት በሚገባ ስለሚያውቅ ፍላጻው አየር ላይ እንዴት እንደሚጓዝ በትክክል ይገምታል። በእርግጥ ፈጽሞ አይስቱም። በዶክመንተሪዎች ላይ ሁልጊዜ ሲመቱ ቢታዩ፣ በተጨባጭ ግን የዱር አደን እጅግ ፈታኝ በመሆኑ አልፎ አልፎ መሳታቸው አይቀርም። እንስሳት ፈጣን የሰውነት መላቀቅ ሊያደርጉ ይችላሉ፣ ወይም ፍላጻው ቅርንጫፍ ሊነካ ይችላል። ነገር ግን ከሌሎች የዓለማችን ማህበረሰቦች ጋር ሲነጻጸር የሀድዛቤዎች ኢላማን መምታት ስኬት ምጣኔ በሚያስደምም ሁኔታ ከፍተኛ ነው። አንድ እንስሳ ለመምታት ሁለተኛ እድል ብዙ ጊዜ ስለማያገኙ ያችን አንዲት አጋጣሚ ላለመሳት ከፍተኛ ጥንቃቄ ያደርጋሉ። የሀድዛቤ እንደ ቻባ ላሉ አዳኞች ውሾች ማለት የቤት እንስሳት ብቻ ሳይሆኑ የህልውናቸው መሰረት እና እጅግ ታማኝ ያደን አጋሮቻቸው ናቸው። ሀድዛቤዎች ከብት፣ በግ ወይም ፍየል አያረቡም። ብቸኛው የሚያረቡት እና ከነሱ ጋር አብረው የሚኖሩ እንስሳ ውሻ ብቻ ነው። ስለ ውሾቻቸው ያደን ብቃት እንዴት እንደሚጠቀሙባቸውና እንዴት እንደሚግባቧቸው ዝርዝር ላጫውታችሁ። ሸርና ላይክ እንዲሁም ሰብስክራይብ አድርጋችሁ አብራችሁን ቆዩ። አንደኛ፣ ውሾቹ ያደን ብቃት። የሀድዛቤ ውሾች ልዩ ዝርያ ያላቸው ባይሆኑም በጫካ ውስጥ
አድገው የሰለጠኑ በመሆናቸው አስገራሚ የአደን ብቃት አላቸው። አፍንጫቸው ወይም የማሽተት አቅም በውሾቹ የዱር እንስሳትን ጠረን ከሩቅ አሽትተው መለየት ይችላሉ። በተለይም በደረቅና ዛፎቹ በበዙበት ጫካ ውስጥ አዳኞቹ በአይናቸው ሊያዩት የማይችሉትን እንስሳ ውሾቹ በማሽተት ዱካውን ያገኙታል። ድፍረት እና ጀግንነት ለእነዚህ ውሾች ትላልቅ የዱር እንስሳ አሳማዎች እና አደገኛ የሆኑ ዝንጀሮችን ፊት ለፊት ለመጋፈጥ ወደ ኋላ አይሉ። የቆሰለን እንስሳ መከታተል ቻባና ጓደኞቹ በመርዛማ ፍላጻ እንስሳትን ሲመቱ እንስሳው ወዲያውኑ ላይወድቅ ይችላል። በዚህ ጊዜ መርዙ እስኪሰራ ድረስ እንስሳው ሩጦ ሊወሰወር ይችላል። ውሾቹ የቆሰለውን እንስሳ የደም ጠረን ተከትለው በመሄድ የት እንደወደቀ ለአዳኞቹ ያሳውቃሉ። ሁለተኛ እንዴት እንደሚጠቀሙባቸው አዳኞቹ ውሾቻቸውን በስልት ነው የሚጠቀሙባቸው። ከጉድጓድ ውስጥ ማውጣት የዱር አሳዎች አደጋ ሲያጋጥማቸው ወደ መሬት ጉድጓድ ውስጥ ይገባሉ። በዚህ ጊዜ ውሾቹ ጉድጓዱ ውስጥ በመግባት ወይም በጉድጓዱ አፍ ላይ በመጮህ አሳማውን አስጨንቀው ወደ ውጭ እንዲወጣ ያደርጉታል። አሳማው ሲወጣ አዳኞቹ በቀስታቸው ይጠብቁታል። ዛፍ ላይ መውጣት እና ማዘናጋት ዝንጀሮዎችን በሚያድኑበት ጊዜ ውሾቹ ዝንጀሮዎቹን በማባረር ወደ ዛፍ ላይ እንዲወጡ ያደርጓቸዋል። ዝንጀሮዎቹ ዛፍ ላይ ሆነው ትኩረታቸው ሁሉ ከስር በሚጮሁት ውሾች ላይ ሲሆን አዳኞቹ በዝግታ ፈልቀው በመቅረብ ኢላማቸውን ይመታሉ። የሌሊት ጥበቃ ማታ ላይ ከነብሮች ከአናብስትና ከጅቦች ማህበረሰቡን በመጠበቅ በመጮህ በማሳወቅ ትልቅ የጥበቃ ስራ ይሰራሉ። ሶስተኛ የመግባባት ጥበብ ነው። በአዳኞቹና በውሾቹ መካከል ያለው የመግባባት ቃላት የማይፈልግ የተፈጥሮ ትስስር ነው። በፉጨትና በጠቅጠቅ ድምፅ አድዛቢዎች በጫካ ውስጥ ሲጓዙ በከፍተኛ ድምፅ አይነጋገሩም። ውሾቻቸውን የሚያዝዙት በተለያዩ የፉጨት ዜማዎችና በመላሳቸው በሚወጡት የጠቅጠቅ ድምፅ ነው። ውሾቹ የትኛው ፉጨት ቁም፣ የትኛው ፈልግ ወይም ተመለስ እንደሆነ ጠንቅቀው ያውቃሉ። የአካል ቋንቋ አዳኞቹ በጣታቸው የሚጠቁሙትን አቅጣጫ ውሾቹ በትክክል ይረዳሉ። እንዲሁም የአዳኞቹን የእርምጃ ፍጥነት በማየት አደኑ በምን ደረጃ ላይ እንዳለ በጥንቃቄ መጓዝ እንዳለባቸው ወይም መሮጥ እንዳለባቸው ይገነዘባሉ። ያጸፋ ምላሽ ውሾቹም በበኩላቸው የተለየ እንስሳ ሲያገኙ የሚያሰሙት የጩኸት አይነት ይለያል። ቻባ የውሻውን ጩኸት ብቻ ሰምቶ ውሻው ያገኘው ዝንጀሮ ነው ወይስ አሳማ ነው የሚለውን በቀላሉ ይለያል። አያያዝና ሽልማት። አራተኛው የአድዛቢ ውሾች ዘመናዊ ቤት ውስጥ እንደሚኖሩ ውሾች አይታቀፉም ወይም አይታጠቡም። ሆኖም ከፍተኛ ክብር አላቸው። የምግብ ክፍፍል አደን ተሳክቶ እንስሳ ሲገድል ውሾቹ ለድካማቸው የሚሆን ተገቢውን የስጋና የአጥንት ድርሻ ያገኛሉ። ሽልማት ለቀጣዩ አደን ሞራላቸው ከፍ ያደርገዋል። እንክብካቤ በህመም ጊዜ አንድ ውሻ በአደን ላይ እያለ ቢቆስል፣ ለምሳሌ በዝንጀሮ ተነክሶ ወይም በሾህ ተወግቶ አዳኞቹ የተለየ ትኩረት ሰጥተው በባህላዊ የእጽዋት መድኃኒቶች ያክሙታል። በአጠቃላይ የአድዛቢ ማህበረሰብ ያለ ውሾቻቸው ድጋፍ የዕለት ተዕለት አደናቸውን በተሳካ ሁኔታ ማከናወን እጅግ ይከብዳቸዋል። ውሾቹ የአይናቸው፣ የጆሮአቸውና የአፍንጫቸው ተጨማሪ አካላት ናቸው ማለት ይቻላል። ማለዳ ፀሐይ ከመውጣቷ በፊት የቻባና የጓደኞቹ የአደን ውሎ ይጀምራል። አደኑ በቡድን የሚሰራ ከፍተኛ ጥንቃቄና ትዕግስትን የሚጠይቅ ሂደት ነው። አድዛቢዎች በዋነኝነት የሚያደኑት ዝንጀሮዎችን፣ ድኩላዎችን፣ የዱር አሳማዎችንና የተለያዩ ወፎችን ነው። ቻባ ዱካ በማንበብ ወደር አይገኝለትም። በደረቁ ቅጠሎች ላይ ያለውን አነስተኛ የእንስሳት ኮቴ፣ የተሰበሩ ትናንሽ ቅርንጫፎችን ወይም በነፋስ የሚመጣውን ጠረን ተከትሎ እንስሳው የት እንዳለ በትክክል ይናገራል። ዝንጀሮዎችን ማደን እጅግ ከባድና ብልሃት የሚጠይቅ ስራ ነው። ዝንጀሮዎች በጣም አስተዋዮች ስለሆኑ ቻባና ጓደኞች በጫካ ውስጥ እንደ ጥላ ጸጥ ብለው ይንቀሳቀሳሉ። ኢላማቸውን ሲያገኙ ቻባ በአይን ጥቅሻ ፍጥነት ቀስቱን ወጥሮ ይለቀዋል። መርዛማው ፍላጻ እንስሳውን ከመታው በኋላ እንስሳው እስኪወርቅ ድረስ ዱካውን ተከትለው ይጓዛሉ። ሲያድኑ ከተፈጥሮ የሚወስዱት የዕለቱን ጉርሻቸውን ያህል ብቻ ነው። ስግብግብነት በአድዛቢ መዝገበ ቃላት ውስጥም የለም። ፍሪጅ ወይም ጎተራ ስለሌላቸው ያገኙትን ስጋ በዚያኑ ዕለት ከቤተሰቦቻቸው ጋር ተካፍለው ይጨርሱታል። የቻባና የማህበረሰቡ አመጋገብ እጅግ ጤናማና ከተፈጥሮ ጋር የተስማማ ነው። ምግባቸው በዋነኝነት በአራት ይከፈላል። አንደኛ ስጋ፣
ከላይ እንደጠቀስነው በአደን የሚገኝ የዱር እንስሳት ስጋ። ሁለተኛ ማር። ለአድ ዛቢዎች ማር እንደ ወርቅ ነው። ማር ፍለጋ ረጃጅም የባኦባብ ዛፎች ላይ መውጣት የተለመደ ነው። ማር መሪ ወይም ሆኒ ጋይድ የተባለችውን ትንሽ ወፍ ጩኸት በመከተል የንብ ቀፎ ያለበትን ዛፍ ያገኛሉ። ከዚያም ጢስ በማጨስ ንቦቹን አደንዝዘው ማሩን ይቆርጣሉ። ይህን ጣፋጭ ማር በእጃቸው የጨለፉ መብላት ለቻባና ለጓደኞች ትልቁ የደስታ ጊዜ ነው። ሶስተኛ የባኦባብ ፍሬ። ይህ በቫይታሚን ሲ የበለጸገ ፍሬ የዕለት ተዕለት ምግባቸው አካል ነው። ፍሬውን ሰብረው በውስጡ ያለውን ዱቄት መሰል ነጭ ክፍል በውሃ በጥብጠው እንደ ጁስ ይጠጡታል። 4 ስሮችና ሐረጎች። ይህ በዋነኝነት የሴቶች ስራ ነው። ሴቶች ሹል በሆነ የእንጨት ዱላ መሬትን በመቆፈር ውሃ አዘልና ጣፋጭ የሆኑ የተለያዩ የእጽዋት ስሮችን አውጥተው በሳት ጠብሰው ይመገባሉ። የሥራ ባህል ነፃነትና እኩልነት። የቻባና የጓደኞቹ የሥራ ባህል እኛ ከምናውቀው የዘመናዊ ዓለም የሥራ ጫና ጋር ፈጽሞ ይቃረናል። በአድ ዛቢ ማህበረሰብ ውስጥ አለቃ ወይም ሰራተኛ የሚባል ነገር የለም። ሁሉም እኩል ነው። የዕለት ተዕለት ኑሯቸው ምግብ በመፈለግ ብቻ ነው። የዕለት ተዕለት ስራቸው ምግብ መፈለግ ብቻ ነው። ለዚህ ደግሞ በቀን ውስጥ ከ4 እስከ 5 ሰዓት ብቻ ያጠፋሉ። ቀሪው ጊዜያቸው የማረፊያ፣ የጨዋታ፣ ታሪክ የመተካከልና ቅርሶቻቸውን የማስተካከል ጊዜ ነው። ውጥረት ወይም ስትረስ፣ የጊዜ ሰሌዳ ወይም የገንዘብ ሩጫ የሚባል ነገር አያውቁም። ቻባ አንድ ቀን ማደን ባይፈልግ ማንም አያስገድደውም። ሌሎች ጓደኞቹ ያደኑትን ያለምንም ጥያቄ ያካፍሉታል። ስራቸው ሙሉ በሙሉ በፈቃደኝነትና በጋራ መረዳዳት ላይ የተመሰረተ ነው። ሁሉም የድርሻውን ያበረክታል። ሁሉም አብሮ ይበላል። ይህ የጋራ የሥራ ባህላቸው በዓለማችን ላይ እጅግ ሰላማዊ ከሚባሉ ማህበረሰቦች አንዱ ያደርጋቸዋል። የአድ ዛቤ ጎሳዎች ቻባና ማህበረሰቡ አኗኗር ከአንድ ቦታ ወደ ሌላ ቦታ እየተዘዋወሩ የሚኖሩ በመሆናቸው መኖሪያ ቤታቸውም ሆነ የዕለት ተዕለት ኑሯቸው እጅግ ቀላልና ከተፈጥሮ ጋር የተቆራኘ ነው። ስለዚህ ጎጆ አሰራራቸውና እሳት አፈጣጠራቸው ከሚከተለው ዝርዝር ሁኔታ ጋር አስገራሚውን ጥበባቸውን ያሳያል። የጎጆ አሰራር። የአድ ዛቤዎች የመኖሪያ ቤቶች ቋሚ አይደሉም። ምግብና ውሃ ፍለጋ ከቦታ ቦታ ስለሚንቀሳቀሱ ጎጆዎቻቸው በቀላሉ እየተሰርተው በቀላሉ የሚተዉ ጊዜያዊ መጠለያዎች ናቸው። የሴቶች ኃላፊነት። በአድ ዛቤ ባህል ውስጥ ጎጆ የመስራት ኃላፊነት በዋነኝነት የሴቶች ነው። ወንዶች አደን ላይ ሲሆን ሴቶች ለማህበረሰቡ የሚሆን መጠለያ ያዘጋጃሉ። ግንባታና ቅርጽ። ጎጆዎቹ ክብ ወይም የጉልላት ቅርጽ አላቸው። አሰራሩም መሬት ላይ ቀጫጭንና ተጣጣፊ የዛፍ ቅርንጫፎችን በመትከል እና አናት ላይ በማጠፍ ይጀምራል። የእነዚህን ቅርንጫፎች እርስ በርስ በማስተሳሰር የጎጆውን አጽም ይሰራል። የሚጠቀሙባቸው ቁሳቁሶች ቅርንጫፎቹ ከተተከሉ በኋላ ጣሪያውና ግድግዳው በረጃጅም የጫካ ሳሮች፣ ቅጠላቅጠሎችና ቅርፊቶች ይሸፍናል። ምንም አይነት ጭቃ፣ ችንካር ወይም ገመድ አይጠቀሙም። እንደየወቅቱ የሚለወጥ መኖሪያ በዝናብ ወቅት ዝናብ እንዳያስገባ ተደርጎ ጣሪያው በደንብ በሳር ይታመቃል። በበጋ በደረቅ ወቅት ብዙ ጊዜ ዝግ ያለ ጎጆ አይሰሩም። ከባኦባብ ዛፍ ስር፣ ከትላልቅ ቋጥኞች ስር ወይም በዋሻዎች ውስጥ ሜዳ ላይ መተኛትን ይመርጣሉ። ቀላልነት። አንድ ጎጆ ሰርቶ ለመጨረስ ከጥቂት ሰዓታት በላይ አይፈጅባቸውም። አካባቢው ላይ ያለው አደን ሲያርቅ ጎጆዎችን ትተው ወደ ሌላ ቦታ ይጓዛሉ። የእሳት አፈጣጠር ጥበብ። ለአድ ዛቤዎች እሳት ሕይወታቸው ማዕከል ነው። እሳት ምግብ ለማብሰል፣ ማታን ከብርድ ለመከላከል፣ የዱር እንስሳትን ለማራቅ እና የቀስት መርዝ ለማፍላት ያገለግላቸዋል። እሳትን የሚፈጥሩበት መንገድ ደግሞ የጥንታዊ የሰው ልጆች ቴክኖሎጂ ትክክለኛ ማሳያ ነው። የእንጨት ፍትጃ፣ ክብሪት ወይም ላይተር የሚባል ነገር አያውቁም። እሳትን የሚፈጥሩት ከሁለት የተለያዩ እንጨቶች እርስ በርስ በማጋጨት ወይም በማሻሸት ነው። የእሳት መፍጠሪያ ዘንግ ጠንካራ ከሆነ ዛፍ የሚቆረጥ ቀጭንና ቀጥ ያለ እንጨት፣ ለስለስ ያለና መሃል ላይ ትንሽ የተቦረቦረ እንጨት። ቻባ ወይም ሌላው አዳኝ ከስር ያለውን ለስላሳ እንጨት በእግሩ ረግጦ ይይዛል።
ከዚያም ጠንካራውን የእሳት መፍጠሪያ ዘንግ በቦረቦረው ቦታ ላይ ተክሎ ሁለት እጆቹ መካከል እያመላለሰ በፍጥነት እያሽከረክረዋል። ፍም መፍጠር ይጀምራል። እንጨቶቹ በፍጥነት ሲፋተጉ ከፍተኛ ሙቀት ይፈጥራሉ። በዚህም ከስር ያለውን እንጨት እየተፈጨ ትንንሽ ጥቁር ዱቄቶችን ይፈጥርና ማጨስ ይጀምራል። ይህ ትኩስ ፍም በጥንቃቄ አንስተው አስቀድሞ ባዘጋጁት እጅግ ደረቅ ሳር ላይ ያደርጉታል። እሳቱንም ማቀጣጠል ፍሙን በደረቁ ሳር ላይ ውስጥ አድርገው በአፋቸው ቀስ ብለው እፍ በማለት ኦክሲጅን እንዲያገኝ ያደርጋሉ። ለሰከንዶች ውስጥ ሳሩ ይያያዝና ብርሃን ያለው እሳት ይፈጥራል። ለአንድ ላይ የተካነ የአድዛቢ አዳኝ በዚህ መንገድ እሳት ለመፍጠር ከ30 እስከ 60 ሰከንዶች ብቻ የሚፈጅበት፣ አንዳንዴም ሲጓዙ እሳት አዲስ ከመፍጠር ልክ የሚጤስ ፍም በእንጨት ቅርፊት ላይ አድርገው ይዘው ይንቀሳቀሳሉ። ይህም ምን ያህል ከጫካው ጋር ተግባብተው እንደሚኖሩ የሚያሳይ ነው። የጋብቻ ሁኔታ ቀላልና ነፃ የሆነ ውሳኔ ነው። በአድዛቤ ባህል ውስጥ ጋብቻ እጅግ ቀላል ነው። ሰርግ፣ ጥሎሽ ወይም የታሰበ የቤተሰብ ድርድር የለም። ቻባ ወይም ከጓደኞቹ አንዱ አንዲትን ሴት ከወደደና እሷም ፍላጎት ካላት በቀላሉ አብረው ወደ አንድ ጎጆ ይገባሉ። በዚህም እንደተጋቡ ይቆጠራል። ዋናው የጋብቻው መስፈርት መጋባትና አብሮ ለመኖር መፈለግ ብቻ ነው። አንድ ወንድ ጥሩ አዳኝ መሆኑ ለትዳር ተመራጭ ያደርገዋል። ፍቺም ቢሆን በተመሳሳይ ሁኔታ ቀላል ነው። መጋባት ካልቻሉ ያለምንም ንትርክ እና የንብረት ክፍፍል ወይም ንብረት ስለሌላቸው በሰላም ይለያያል። ወንዱም ሆነ ሴቶ ሌላ የህይወት አጋር የመምረጥ ሙሉ ነፃነት አላቸው። በጋብቻ ውስጥ በወንድና በሴት መካከል ያለው ግንኙነት የእኩልነት ነው። ማንም በማንም ላይ የበላይነት አያሳይም። ውሳኔዎች የሚተላለፉት በጋራ ምክክር ነው። ቻባና ጓደኞቹ በየቀኑ የሚወርስ ለዛሬ ብቻ ነው። ትናንት አልፏል፣ ነገ ደግሞ የራሱን ይዞ ይመጣል ብለው ያምናሉ። ዘመናዊ ዓለም በስልጣኔ ስም ደኖቻቸውን የመነጠረ መሬታቸውን እያጠበበባቸው ቢሆንም እነሱ ግን አሁንም የአባቶቻቸውን ጥንታዊ መንገድ አልለቀቁም። የእነሱ ህይወት ለእኛ ትልቅ ትምህርት ይሰጠናል። ደስታ በንብረት ብዛት፣ በባንክ ሂሳብ ወይም በትላልቅ ፎቆች ውስጥ እንደማይገኝ ይልቁንም ከተፈጥሮ ጋር በሰላም በመኖር በማካፈልና በነፃነት ውስጥ እንደሚገኝ የቻባና ፈገግታ ይመሰክራል። የአድዛቢዎች ህይወት የሰው ልጅ የጥንት ታሪክ ህያው ቤተመዘክር ነው። ይህን ታሪክ መጠበቅና የእነሱን ተፈጥሯዊ ህይወት ዘይቤ ማክበር የሁላችንም የልጅነት ግዴታ ነው። ዛሬ ስለነበረን ቆይታ፣ ስለነበረው የዶክመንተሪ ውጤት ምን ተሰማችሁ? ምን ይስተማራችሁ? ሀሳባችሁ ኮሜንት ላይ አስቀምጡልኝ። ሌላ በአዲስ ቪዲዮ ስንገናኝ ደህና ሁኑ።